ይህንን መደብ ካሸነፉ ቀጥታ ብሩ ማውጣት ይችላሉ። የቦነሱን ዝርዝር ሁኔታውን ለማግኘት እዚህ ፕሮሞሽንስ የሚለው ጋር ይግቡ። ከዚያም የመመዝገቢያ ጉርሻ ከሚለው ስር ሙሉ የቦነሱን ህግ ማግኘት ይችላሉ። ዛሬ ሲመዘገቡ የሚያገኙትን ቦነስ እንዴት ማግኘት እንደምንችል አብረን እናያለን። ሲመዘገቡ የሚያገኙት የኮቴ 350 ቦነስ አጠቃቀምና ህግ። ከተመዘገቡ በኋላ ቦነሱን ከላይ እዚች የቦነስ ምልክቷ ጋር አሊያም ከስር ካለው ታብ ውስጥ ቦነስ የሚለውን በመጫን ያገኙታል። በቦነስ ብሩ ለመጫወት 2 ኦድ ወይም ከዛ በላይ የሆኑ 6 ጨዋታዎችን መምረጥ ያለብን ሲሆን ጨዋታዎቹን መርጠው ሲጨርሱ ዌጀሪንግ የምትለው ምልክት እዚች ጋር መምጣቷን ያረጋግጡ። ከዚያም እሷን ማብራት ከስርም ፕሌስ ቤት የምትለውን 350 ኢቲቢ ያለችባትን በመጫን የመጨረሻውን ስቴፕ ማለፍ ይችላሉ። ከፍተኛ በቦነስ መብላት የሚቻለው ብር 3000 ብር ነው። ያስታውሱ፣ በቦነስ ጨዋታ ካሽባክ አይኖርም። የሌሎቹንም ቦነሶች ህግ ተመሳሳይ ነው። ነገር ግን ዝርዝር ማየት ከፈለጉ እዚህ ጋር ቢገቡ ስለ ሁሉም ቦነሶች ዝርዝር መረጃ ያገኛሉ። ደስታን ለማግኘት ናና ቤት